እውነተኛው ሰው ወደ ጌታ ሲጠጋ የጦርነት ማቴዎት ውስጥ ይከፈታል። ብዙ ነገር የነበረው ሰውዬ ብዙ ነገር መዘጋት ይጀምርበታል። ምንድነው ታርጌቱ? ወደዛች ጋር ገብተ እንድትቀር ስለማይፈልግ። በተለይ ደግሞ ጸሎት የጀመራችሁ ጊዜ መንፈሳችሁ በጣም አፕሊፍትድ ሆኖ ኮኔክትድ የሆናችሁ ጊዜ ተስፋ የሚያስቆርጣችሁ ነገር ከያቅጣጫው ይከፈታል። በፋይናንሳችሁ ይከፈታል፣ በቤት ይከፈታል፣ በልጆች ይከፈታል፣ በሜሬጅ ስራ ቦታ ሰላምተኛችሁ የነበረ ሰውዬ መገላመጥ ይጀምራል። ሰፈር ውስጥ ይሄ በግ ነው የምትሉት ውሻ እናንተ ላይ መጮህ ይጀምራል። ታክሲ ውስጥ ስትሄድ ባለ ታክሲ ጮህ፣ በሁሉ ይጮህ፣ ምር ብሎ እንድትጠፋ ሁሉንም ያንቀሳቀስባል። ሲኦል አፉን ከፍቶ ሰዎችን ያሰማራባል። እግዚአብሔር ለጸሎታችሁ መልስ አይሰጥም እናንተን አይፈልግም ማለት አይደለም። የጸለያችሁ ሰዓት ያላወቃችሁት የእናንተ ጸሎት መንፈስ ዓለም ላይ ጦርነት ከፍቷል። ብዙ አማኝ የሚሸወደው ግን እነዛ ጦርነቶች እንደተከፈቱ ምልክት ስለሆነ ነው ሁሉንም ያስነሳባችሁ። ቢቀርብኝስ ብሎ ሰው ይቷል። ጌታን ስለተጠጋችሁ ጌታን ስላላችሁ ያንን ነገር እንድትጥሉት የተከፈተባችሁ ጦርነት አይደለም። ሰው ወደ ጌታ ሲቀርብ ከጌታ ጋር አንድ ነው የሚሆነው። የተካፈለው ስፒሪት አለ። ስለዚህ ንግግሩም ወሬውም ሁሉ ነገር ተራ ሊሆን አይችልም። ያ ሰው ስለ ነገሮች መጠየቅ ጀመረ ማለት ፕሬየሩን ጀመረ ማለት መንፈስ ዓለም የሆነ ነገር ማንቀሳቀስ ይጀምራል። ለዛ ነው ሐዋርያው ጳውሎስ ንግግራችንም ውጊያችንም እዚህ አይደለም መንፈሳዊ ዓለም ካሉ ክፋት ሰራዊቶች ጋር ነው አለ። ስለዚህ አንድ ሰው ወደ ጌታ ፊት ቀርቦ መጠየቅ፣ ማውራት፣ መጸለይ ከጀመረ የሆነ ቀጠና ውስጥ ጦርነት ከፍቷል። አብዛኞቻችሁ የምትሸወዱት ገና ስትጀምሩ ጦርነት ከፍታችኋል። ኦልሬዲ እማትሸሹት የጦርነት ቀጠና ውስጥ ገብታችኋል። ብዙ አማኝ ሕይወት ውስጥ መከራ የበዛው ተኩስ አስጀምሮ ጥሎ ወጣ። አስከፍቷል እኮ 1 2 3 ይጀመር ብሏል። እየተተኮሰ እሱ አይተኩስም፣ እየተተኮሰበት ጀምሮት ወጥቶ ስራ ቦታ ይተኮስበታል፣ ቤተሰብ ውስጥ ልጅ ጋር ይተኮሳል፣ ፋይናንስ ጋር ይተኮሳል፣ በሁሉ ይተኮሳል። ልብስ መተኮስ ነው የቀረው። ምን ነው ጌታን ማወቅ እንዲህ ነው እንዴ? አላወቅም። ራሴ ጀመርከው ጦርነት። ብዙዎቻችሁ ያላወቃችሁት ከፈታችሁ፣ ግን መቀጠል አቃታችሁ። አንዳንዶቻችሁ ኒውክሌር አለቀባችሁ። እግዚአብሔር ጦርነታችሁ እንድታሸንፉ ያደርጋችኋል። ቪክትሪ ይሰጣችኋል። ዛሬ ባለፈ ስህተት ሰይጣን ሊኮንናችሁ ባለው እግዚአብሔር ግን በድፍረት ያቆማችኋል። መጽሐፍ ቅዱሳችሁን ከያዛችሁ ዘፍጥረት ምዕራፍ 44 ከቁጥር 18 እስከ 34 ያለውን የጌታን ቃል አካፍላችኋለሁ። ጌታ የተናገረኝ ዛሬ ውርደታችሁ በክብር ይቀየራል ብሎኛል። ጌታ ፊት ዛሬ የማስተምራችሁ ቃል ውርደታችሁን አንገት የደፋችሁበትን ነገር እግዚአብሔር በክብር ይቀይረዋል። ሰይጣን አድቫንቴጅ የያዘባችሁን ነገር እግዚአብሔር በክብር ይቀይረዋል። ዘፍጥረት 44 ቁጥር 18 ይሁዳም ወደ እርሱ ቀረበ እንዲህም አለ፣ ጌታዬ ሆይ እኔ ባሪያ በጌታዬ ጆሮ አንዲት ቃል እናገር እለምንሃለሁ። እኔም ባሪያን አትቆጣኝ፣ አንተ እንደ ፈርዖን ነህና። ጌታዬ ባሪያዎቹን አባት አላችሁን ወይስ ወንድም ብሎ ጠየቀ። ባሪያዎቹን አባት ወይስ ወንድም አላችሁ አላቸው። ማን ነው የሚጠይቃቸው? ዮሴፍ በል ውስጥ ወንድሞቹን ደርድሮ አያውቁትም። እሱ ነው የሚጠይቃቸው። ምን አላቸው? ቼክ እያደረጋል። አባት ወይም ሌላ ወንድም አላችሁ እንዴ? ምን አስጠየቀው? አሁን ተደርድሮ ገብታችኋል አይደል? ክሮስ ቼክ እያደረጋቸው ነው። ነግራቸዋለሁ እዚህ ያለውን ሚስጥር። እኛም ለጌታዬ እንዲህ አለን፣ ሽማግሌ አባት አለን፣ በሽምግልናው የወለደውን ታናሽ ብላቴና አለ። ወንድሙም ሞተ፣ ከእናቱም እርሱ ብቻውን ቀረ፣ አባቱም ይወደዋል። አንተም ለባሪያዎች ወደ እኔ አምጡት፣ እኔም አየዋለሁ አልኩ። ጌታዬን ብላቴናው አባቱን መተው አይሆንለትም። እሺ የተወው እንደሆነ አባቱ ይሞታልና አልነው። ባሪያዎችህንም ታናሽ ወንድማችሁ ከእናንተ ጋር ካልመጣ ዳግመኛ ፊቴን አታዩም አልከን። ወደ ባሪያ ወደ አባታችን በተመለሰን ጊዜም የጌታዬን ቃል ነገር ነው። አባታችንም ተመልሳችሁ ጥቂት እህል ሸምቱልን አለ። እኛም አልነው እንሄድ ዘንድ አይሆንልንም። ታናሹ ወንድማችን ከእኛ ጋር ይወርድ እንደሆነ እኛም እንወርዳለን። ታናሹ ወንድማችን ከእኛ ጋር ከሌለ የዚያን ሰው ፊት ማየት አይቻለንምና። ባሪያ አባቴም እንዲህ አለን፣ ሚስቴ 2 ወንዶች ልጆችን እንደወለደችልኝ እናንተ ታውቃላችሁ። አንዱም ከእኔ ወጣ፣ አውሬው በላው አላችሁኝ። እስከዛሬም አላየሁትም። ይህንን ከእኔ ለይታችሁ ደግሞ ብትወስዱኝ ክፉም ቢያገኘው ሽበቴን በሐዘን ወደ መቃብር ታወርዱታላችሁ። አሁንም እኔ ወደ አባቴ ወደ ባሪያ ብሄድ ብላቴናውን ከእኛ ጋር ከሌለ ነፍሱ በብላቴናው ነፍስ ታስራለችና ብላቴናው ከእኛ ጋር እንደሌለ ባየ ጊዜ ይሞታል። የባሪያን የአባታችንን ሽበት በሐዘን ወደ መቃብር ይወርዳሉ።
አለው። እኔ ባሪያ በአባቴ ዘንድ ስለ ብላቴናው እንዲህ ብዬ ተውሻለሁና። ተውሻለሁ ማለት ብንያምን ያመጣሁት እንዲህ ብዬው ነው ለአባቴ አለ። እሺ እርሱንስ ወደ አንተ ባላመጣው በአባቴ ዘንድ በዘመናት ሁሉ ኃጢአተኛ እሆናለሁ። በምን መካከል? በዕድሜ ዘመኔን ሁሉ ኃጢአተኛ ነው መሆኑ። እሺ ስለዚህም እኔ ባሪያ በጌታዬ ዘንድ ባሪያ ሆኜ በብላቴናው ፋንታ ልቀመጥ፣ ብላቴናውም ከወንድሞቹ ጋር ይውጣ። አለዚያ ብላቴናው ከእኔ ጋር ከሌለ ወደ አባቴ እንዴት እወጣለሁ? አባቴን የሚያገኘውን መከራ እንዳላይ። ይሄን ስፍራ የዚህን ታሪክ ታውቁታላችሁ። የዮሴፍ ታሪክ ነው። መጽሐፍ ቅዱስ ላይ ያለ የዮሴፍ ታሪክ ነው። ዮሴፍ ከወንድሞቹ መካከል እጅግ በጣም የሚወደድ ልጅ ነው። አባትየው መውደድ ብቻ አይደለም፣ ሌላ ልጅ ያለው እስከማይመስለው ድረስ በዮሴፍ ኦብሰስድ ነው። አባትየው ለሌሎች ወንድሞቹ ማያደርገው በብዙ ህብር ያጌጠ ቀሚስ ይሰጧል። ሲያዩ ይናደዳሉ። ምን አይነት ንዴት እንዴ! እኛም አባታችን አይደለም እንዴ? ለዮሴፍ ስፔሻል ኬር እና አቴንሽን ነበር የሚሰጠው ነበር። አባትየው የሆነ በረከትን አይቶበታል ዮሴፍ ውስጥ። የእሱን ጄኔሬሽን የሚያስቀጥል ኪዳን ያለበት እሱ እንደሆነ ያውቃል። ልቡ ለእግዚአብሔር የጨከነ እንደሆነ እግዚአብሔር ለአባትየው አሳውቆታል። አባትየው ቀድሞ ዮሴፍ ውስጥ እሱን አይቶ ታላላቆቹ ከሆኑ የአባቱን መኝታ እኮ አርክሷል አንደኛው። ስለዚህ ብኩርናም በረከትም ሁሉ የነበረበትን የአባቱን መኝታ ስለደፈረ ተናግሮታል ያዕቆብ። ሙሴ እንኳን እስራኤላውያንን ጠራና ሲያያቸው አንደኛውን አይቶ የአባቱ እርግማን ቃል አለበት። ስለዚህ የተነገረው ፓወርፉል ወርድ ስለሆነ ሲያየው እንደዚህ ያለ ወይ በቃ ይሄ አይሙት በሕይወት ይኑር ብቻ ልበላል። ለምን የተነገረበት ቃል አስሮታል። ዮሴፍን ግን ሲያየው ነገሮች ሁሉ ጨክኖ እስከ መጨረሻ የሚቆም እንደሆነ ውስጡ አይቶ። ምክንያቱም የዮሴፍን ታሪክ ስታዩ ዮሴፍ የንጉስ ሚስት ፈልጋው ባሪያ እኮ ነው። የንጉስ ፊት ሚስት ፈልጋው አይ ሰው የለም አያየንም እያለችው አይ ሰው ባያየን እግዚአብሔር አለ ብሎ የሚጨክን ሰው አባቱ ልብ ውስጥ ሁሉን ነገር ቼክ አድርጎት የተለየ መውደድ ነው የሚወደው። የተለየ መውደድ ነው የሚወደው። ስለዚህ ሲያዩት ይቀኑበት ስለነበረ ይናደዱበታል። ሲያዩት ቅናት አለባቸው ዮሴፍ ነው። ይባስ ብሎ ደግሞ ዮሴፍ ይሄው ቅናት እንዳለባቸው ህልም አየዋል። ምን ነው ዝም ብሎ ለእንትን ቢናገር እንደሚጣሉት እንደሚቀኑበት እያየ ህልም አየሁ። ምን ህልም አየ? ተሰብስበው እኔ ሲመስለኝ እንደዚህ ደርድሯቸው ነው ይመስለኝ። እንደዚህ ደርድሯቸው ህልም አየሁ። ሁሉም በውስጡ ምን ሊል ይሆን እያሉ ነው የሚጠብቁት። እና ደርድሯቸው እንደዚህ አለ። የስንዴ ነዶዎች ነበሩ። ነዶዎቹ ደግሞ በእናንተ ቁጥር ናቸው እና የኔም ነዶ አለ የሰበሰብኩት አለ። መሀል ላይ ቆሟል። ልክ አሁን ቆሜ እንደማስረዳችሁ እንደዚህ መሀል ላይ አለ። እሺ ከዛስ? የኔ ነዶ እንደቆመ የእናንተ ወደ እኔ ሰገዳል። አበዱ። አስቡት። ድሮም ጠምደውታል። ይሄን ሲነግራቸው የባሰ ጠሉት ይላል። የባሰን የጠሉት ሰው እና ይሄ ደግሞ ሌላ ቂም ውስጣቸው እንዲያረግዙ አድርጓቸው። ከዛ በኋላ አንድ ቀን እስቲ ወንድሞችን ሄደህ ቼክ አድርግልኝ፣ የእነሱንም ዜና ይዘህልኝ እስቲ ከምን ደረሱ ብለው አባትየው ዮሴፍን ያ የተሰፋለትን ቀሚስ አልብሶት ወደ ወንድሞቹ ላከው። አንዳንድ ነገሮች ወደ ዴስቲኒያችሁ የሚመሯችሁ ከሆነ እግዚአብሔር የጨከነባችሁ ይመስላችኋል። እናንተን እያመማችሁ ግን ወደ ዴስቲኒያችሁ እግዚአብሔር ይወስዳችኋል። እስቲ አሜን በሉ። መንገዱ እናንተን ሊያም ይችላል። ስኬቱ ግን ሁሉም ሰው ሰለብሬት ያደርገዋል። እስቲ አሜን በሉ። ስለዚህ ሲሄድ ወዴት እንደሚሄድ እግዚአብሔር ያውቃል። ወደ ተናገረው እየገፋው እንደሆነ ያውቃል። ስለዚህ መንገድ ላይ ወንድሞቹን ሲያጣ አውት ኦፍ ኖዌር የት መጣ የማይባል አንድ ሰውዬ ብቅ ብሎ ምን ፈልገህ ነው? ወንድሞቼን አይታል? ወንድሞቹ ይሁኑ ማን ይሁን በምን አወቀ? አዎ በዚህ ጋር ነው ሄዱት፣ ተከተላቸው። ያ ሰውዬ ዲሳፒር ነው ያደረገው። ከዛ በኋላ ሰው አይደለም ያገኘው፣ ባይዘው ኤንጅል ነው ያገኘው። ወደ ዳይሬክት ወደ በረከቱ ወደ ነገሩ የሚያፈጥነው የሚመራውን መልአክ አገናኝቶት። በሰውኛ ስታዩት እኮ ወደሚሞትበት ወደ ሚሸጥበት ስፍራ ነው ዮሴፍ እየሄደ ያለው። ልክ ወንድሞቹ ሲያዩት ምክር ተማከሩ። ለምን አንገድለውም? ይሄን በቃ ይሄ አይደል እንዴ አንድ መንገድ የአባታችንንም አቴንሽን የወሰደብን መንገድም የዘጋብን አይደል እንዴ? ለምን አናስወጣውም? ተነጋገሩ። ልክ የደም ኃጢአት ክፋት እንዳለው ስለሚያውቁ ምን አረገ? አንደኛው ይሁዳ የሚባለው ተነሳና እንደዚህ ያለ አይ በቃ ነፍሱ እንዲድን ጉድጓድ ውስጥ አስጨመረው። መጨረሻ ላይ ምን አለው? እንግደል እያሉ እየተማከሩ እያሉ ከምንገድለው ለምን አንሸጠውም? ጥቅሙ አንደኛ ከሽያጩ ገቢ ጥሩ ጥቅም እናገኛለን። ሁለተኛ ደግሞ ሞቱ በእኛ ላይ እንዳይሆን በቃ እንሽ ሌላም ሰው ይግደለው ከፈለገ እንደፈለገው ያርግ። የኛ ዲሲዥን ሞት ነው አይደል? በቃ ለሚገድለው አሳልፈን እንሰጣለን። ይሄንን እንሽጠው ያለው ይሁዳ ነው የሸጠው። ከዛ በኋላ እሺ ለአባታችንስ ምን ብለን እንናገራለን ሲባል ለአባታችን በቃ የሱን ልብስ አውልቀን በጫጭቀ ነው አውሬ በላው መንገድ ላይ አግኝተን ነው ብለን እንነግረዋለን። ስለዚህ አባትየው ጋር ሲገባ አባትየው ሲያይ ምርር ብሎ ነው ያለቀሰው። ይኸውላችሁ ልጅ
ልጅነት ብቻ አይደለም በዮሴፍ ውስጥ ያዕቆብን የሚያስለቅሰው። ለያዕቆብ ዮሴፍ የደስታው ልጅ ነው። ለያዕቆብ ዮሴፍ በር ከፋቹ ነው። ለያዕቆብ ዮሴፍ ዘሩ እንዲበዛለት የሚፈልገው ልጁ ነው። ለምን ካላችሁ ብዙ ዓመታት ዋጋ የከፈለባት የወደዳት ባሪያ ሆኖ ሲሰራላት የነበረው የራሔል ልጅ ነው። ስለዚህ ሲያየው ለራሔል ልጅ ስትሰጠው ካንቺ ብዙ ነው የምፈልገው በጣም ስለምወድሽ። ስለዚህ ዮሴፍ አለው። ዮሴፍ ማለት ይብዛ ይጨምር ማለት ይጨምር ልጅ ካንቺ ይብዛልኝ እያለ። ስለዚህ ዮሴፍን በተለየ መውደድ ነው የሚወደው። ለምን? ሚስቱን ስለሚወድ። ዮሴፍ ማለት ደግሞ የሞተችው የሚስቱ ዮሴፍና ቢንያም ምትኮች ናቸው። በቃ በተለየ እይታ ነው የሚያዩት። ምክንያቱም የወደዳትን ዋጋ የከፈለላትን ሚስቱን የሚያስታውሱት ማስታወሻዎቹ ስለሆኑ። አሁን አስቡት፣ አንድ ያለው ዮሴፍ ሞቷል ተባለ፣ አዝኗል፣ ስቲል በሐዘን ውስጥ ነው ያለው። ብቸኛ የቀረው ቢንያም ስለሆነ ቢንያምን ከስሩ አይወስድ፣ ሲሄድ ይዞት ነው የሚሄደው። ኢቭን እኔ ሲመስለኝ እንደ ዮሴፍ ዜና አምጣልኝ ብሎ የሚልከው አይመስለኝ፣ ይዞት ነው። አይ ዜና የሚባል ነገር ነው ልጄን ውጭ ያስቀረብኝ፣ አንተ እዚሁ ነህ። ስለዚህ ዮሴፍ ከግብፅ ወንድማችሁን ካላመጣችሁ ፊቴን አታዩም ብሎ ሲናገር ምን ብለው ሊያሳምኑት እንደሚችሉ ግራ ገብቷቸው ነው የሚሄዱ። ምን ብለን ነው አሁን ምን ጠየቁ? ሲሄዱ አይ እስቲ ከግብፅ ሌላ እህል ድጋሜ ሸመታችሁ አምጡልኝ ሲላቸው አይ ንጉሥ እንዲህ ካላረጋችሁ ፊቴን እንዳታዩ ብሏል ሲሉት አንደኛውን ልጄን አሳጣችሁ፣ ሁለተኛውንም ደግሞ ልታሳጡኝ ነው ሲል ይሁዳ እንደዚህ ያለ በነፍሴ ምልልሃለሁ እርግማን ለዘላለም ነው የተሸከምኩት ይዤው እመጣለሁ ብሎ ምሎ ነው ከአባቱ እጅ ወሰደ። ቢንያም ወጥቶ እስኪመለስ ያዕቆብ የሚተኛም አይመስለኝም። እንደ ዛሬ ጊዜ በስልክ እየተደዋወላችሁ አይደለም መልእክት የሚያመጣው የሄደው ሰውዬ ራሱ። አሁን ይሁዳን አስቡ። በዚህ ሁሉ ስለ ቢንያም የተጨነቀው ጭንቀት ሌሎቹ ወንድሞቹ አይደለም፣ ሌሎቹ የቀሩት 10 አይደለም፣ ይሁዳ ብቻውን ነፍሱ ተጨንቋል። ይሄ ማለት ከዚህ መጽሐፍ የምትረዱት ይሁዳ እስከዛች ሰዓት ድረስ እየተከሰሰ እየተኮነነ እየኖረ ያለ ሰው። ይሁዳ ያደረገው ነገር በዮሴፍ እየኮነነው ያለ ሰው። ዮሴፍ ይሸጥ ብሎ ሲያወራ ይሁዳ እንዳወራ ያውቃል ዮሴፍ። ይሁዳ ደግሞ አባቱን ባየ ቁጥር የአባቱ ሳቅና ደስታ ሲጠፋ እያዘንኩ ወደ መቃብር ወርዳለሁ ሲላቸው ሐዘን ከዮሴፍ ጋር ዲሳፒር እንዳደረገ ይሁዳ ያውቃል። ስለዚህ ቤቱን ለመጨረሻም ጊዜ ጨለማ እንዳደረገው ይሁዳ ያውቃል። ይሁዳ ቤቱ በገባ በወጣ ቁጥር አባቱን ባየ ቁጥር ይወቅሰዋል አጋንንት። ይኸው አባት ሐዘንተኛ ሆነው በዚህ ነው፣ ይኸው አባት እንደዚህ ሆነው በዚህ ነው፣ ይኸው አባት እንደዚህ ነው። በሕይወታችሁ ሰይጣን የሆነን ስህተት ኃጢአት ሲያሰራችሁ ኃይሉ ያለው የሰራችሁት ነገር ጋር ሳይሆን ከሰራችሁ በኋላ ያለው ክስ ጋር። ሰይጣን ገፋፍቶ የሆነ ነገር ውስጥ እንድገቡ የሚያደርጋችሁ ከገባችሁ በኋላ በምን እንደሚይዛችሁ እናንተን ኮንትሮል እንደሚያደርግ ያውቃል። ኢሞሽናችሁን፣ ሐሳባችሁን፣ ነገራችሁን ሁሉ እንዴት እንደሚቆጣጠር ያውቃል። ስለዚህ ገፋፍቶ የሚያምር በሚመስል ነገር ደርድሮ እንድትገቡበት ያደርጋችኋል። ከገባችሁ በኋላ በቃ አለቀ። የሰይጣን ትልቁ ፓወሩ የሰራችሁት ኃጢአት ጋር ሳይሆን የያዘባችሁ ክስ ጋር ነው። ፓወሩ ክስ ጋር እንዳለ ስለሚያውቅ ነው መጽሐፍ ቅዱስ ሮሜ ላይ ሲናገር የወንድሞች ከሳሽ ተጥሏል ይላቸዋል። ማን የተጣለው? ከሳሹን የተጣለው። እያንዳንዱ ነገር ላይ ይሄን ይዣለሁ ብሎ የሚናገር ሰይጣን ማለት ባህሪው የሆነ ነገር ይዞባችኋል አይደል? እሷን ይዞ እየተከታተላችሁ የሚነዘንዝ ነው። እግዚአብሔር የሆነ ኃጢአት ውስጥ ስትወድቁ መውጫን አሳይቶ ሊያድናችሁ ነው የሚፈልገው። ሰይጣን ደግሞ በወደቃችሁበት ወድቃችሁ እንድትቀሩ ነው የሚያደርገው። ካህኑን ኢያሱን ይላል በእግዚአብሔር ፊት ይዞት ቀረበ፣ ከሳሽ ቀረበ። ምንድነው ሲባል ያው ድፋም ለብሷል፣ እንደዚህ ነው እንደዚህ ነው እንደዚህ ነው የሆነውን ነገር ነው ሆኖ የሚያስረዳው። ስለዚህ ምን አለ? አዎ ልክ ነህ፣ ሁሉም ነገር እኔ ፊት አያስቀርበው፣ ፓኒሽመንትም አለው። ግን አለ ድፋሙን አውልቁለት፣ ጥምጣሙን ቀይሩለት፣ አዲሱን ደግሞ አልበሱት። ይሄ ነው አይደል? ይሄንን ሰረዙለት ነው ያለው እግዚአብሔር። ብዙ ሰው ወደፊት መንቀሳቀስ ያቃተው የሆነ ጊዜ በስህተት ያለፈበት መንገድ አጥር ሰርቶበታል። ሰይጣን እሱን እያስታወሰ አንዳንድ ነገር ወደ እግዚአብሔር ቤት የሆነ ነገር ለማድረግ ሲፈልግ አንተ ብቁ አይደለም፣ ምን ይሄንማ ልታደርግ አትችልም፣ ይሄንንማ አንተን ልታደርግ አትችልም፣ ይሄ ለአንተ አይገባም፣ አንተ አትችልም። የመጣህበትን ቤተሰብ አስብ፣ ባህሪንም ደግሞ አስብ። ሰይጣን ከሳሽ ስለሆነ እኮ ነው ሐዋርያው ጳውሎስ በሰው ውስጥም ይከሷል፣ ለራሱም ይከሷል፣ በብዙ ይከሷል። ስለዚህ ምን ይላል? እግዚአብሔር በእኔ ሊሰራ በወደደ ጊዜ ከስጋና ደሜ ጋር አልተማከርኩም። በምን ሁኔታ ሲባል ልጁን
በእኔ ሁኔታ ዊክ ነህ በሚሉኝ፣ አዎ በዚህ ሁኔታ ሊገልጥ በወደደ ጊዜ አልተማከርኩም። ለምን ካማከርኩኝ ዊክነሴን ተቀብዬ ቁጭ ነው። ምን ይሁዳ ምን አይነት ፔን እያሳለፈ እንደሆነ አንደርስታንድ ያደረኩት ማታ ጌታ ሲናገረኝ፣ ምን አይነት ጭንቀት ውስጥ ምን አይነት ጊልቲ ውስጥ ህይወቱ እንዳለ የምታውቁት። አወራሩ ራሱ ዮሴፍ ፊት ሲቀርብ ሌሎቹ አይደለም የሚያወሩት፣ እሱ ተጨንቆ የዘላለም ኃጢአት ልሸከም ነው አለ። የዮሴፍም ጭንቀት አለብኝ፣ አሁንም ደግሞ ሌላ ልሸከም ነው። ለአባትየው እንዳቀረቡት ዜና አይደለም ያቀረበው። ዮሴፍም ጠየቀው፣ እነዚህ ሰዎች የሆነ ጊዜ እኔን እንደ ተራ አድርገው እንደ ባሪያ አድርገው በክብር የምኖረውን የነበርኩትን ሰውዬ እንደ ተራ አድርገው ሸጠውኛል። መጡ፣ እሺ እነሱ ረስተውታል፣ እሱ አልረሳቸው። ይኸውላችሁ ህመም ውስጥ ስታሳልፉ እያንዳንዱ ቀን ህመማችሁን ያስታውሳቸዋል። ባይዘዌ ሰው ቶሎ የሚረሳው የተደረገለትን መልካም ነገር ነው። ታውቃላችሁ አይደል? የተደረገበትን ነገር ሰው አይረሳ። እኛ ሀገር ራሱ ተረት አለ እኮ፣ የወጋ ቢረሳ። የእኛ ሀገር ተረት እኮ ከበድ ያሉ ናቸው። የተወጋ ይረሳ። ሰላም ነህ ብለህ እየሳቅ እየጠበቀ ነው። የሆነ ቀን እያመቻቸልን ትቻለሁ ይቅር ብያለሁ ይላል። የሆነ ቀን ግን እየደገሰልን። አንዳንድ ሰው ይቅር ለእግዚአብሔር በቃ ትቻለሁ ነገሩን የሚላችሁ ሰው ድጋሚ በሆነ ነገር ተጋጭ ውስጥ የዛሬ ስንት ዓመት ያለን ኬዝ ያነሳላቸው። ድሮም እኮ እኔ ተውኩልህ ይልና ከነ ኬዙ ከነ ሰዓቱ ያነሳና ዮሴፍ ወንድሞቹን ሲያይ እንደዚህ አለ፣ ከእናንተ መካከል እንዴ 10 ወንድሞች ከቢንያም ውጭ እኮ ቤት ካለው ውጭ 10ሩም ነው የመጡት። ሌላ ወንድም አላችሁ? ምን እየጠየቃቸው ምን ቼክ እያደረጋቸው? እግዚአብሔር ከዮሴፍ ጋር ነበረ ይላል አይደል መጽሐፍ ቅዱስ። የዮሴፍ ጥፋት፣ የዮሴፍ ኃጢአት፣ የዮሴፍ ህመም እግዚአብሔር ይውላችሁ ዮሴፍን ባሳለፈው ነገር ውስጥ ሲያሳልፈው ከእርሱ ጋር ነበር ይላችኋል መጽሐፍ ቅዱስ። ስለዚህ በዮሴፍ እርምጃ ውስጥ ምህረት እንዲያደርግ ነገሮችን አንደርስታንድ እንዲያደርግ እግዚአብሔር እንዳቆመው እየተማረ የመጣ ሰው ነው ዮሴፍ። ስለዚህ ይሁዳን ሲያገኘው ድሮ ባለበት ልብ ውስጥ ባለው ቂም ሳይሆን እግዚአብሔር ባቆመው መቆም ውስጥ ሆኖ ነው የሚያያቸው ወንድሞቹን። ስለዚህ ጠየቃቸው፣ ሌላ ሰው አለ እንዴ እናንተ? ከዛ እንደዚህ ያለ፣ አዎ አንድ ወንድም ነው ያለው ብለው ራሱ አልዘጎም። አንድ ወንድም ነበረ፣ ወንድማችን ሞተ። ውስጡን የወቀሰው እንደሆነ እንደሚያወራ የምታውቁት። የሸጠውም ይሁዳ ነው፣ የሚያወራውም ይሁዳ ነው። ጌታ ምን እንዳደረገላችሁ ትልንገራችሁ ትፈልጋላችሁ? በእውነት ነው የነካኝ ይሄ ቃል። ሰይጣን ይሁዳን በስተቱ እየከሰሰው እየኮነነው እድሜውን የጨረሰበት ለ10 ምናምን ዓመታት። ዮሴፍ እኮ የ17 ዓመት ምናምን እያለ ነው የሸጡት። 30 ዓመቱ ላይ እኮ ነው ስልጣን ላይ ወጣ። 18 ዓመት ይሁዳ ጭንቅላቱ ውስጥ የሚከሰው ነገር አለ። እግዚአብሔር ግን የይሁዳን የውስጡን ክስ እያየለት ስለሆነ እንደ ሰይጣን አይደለም፣ በክስ ሂሳብህን አወራርድ የሚለው አይደለም። እግዚአብሔር እናንተ ባለፋችሁበት ነገር ሰይጣን ሲከሳችሁ፣ እግዚአብሔር ደግሞ የሚያደርገው በተከሰሳችሁበት ክስ ፊት ቆማችሁ ፊት ለፊት ድል እንድታረጉት ነው የሚፈልግ። እስቲ አሜን በሉ። አንዳንድ ጊዜ በሆኑ ነገሮች ልባችሁ እንዲሰበር እንድትሸነፉ ሲያደርግ ለሰው ሲታይ ውድቀት ይመስላል። እግዚአብሔር ግን የተደበቀ ድልን እየሰጣቸው ነው። በዚህ ሁሉ ጊዜ ውስጥ ይሁዳ ልቡ ሲሰበር፣ በዚህ ሁሉ ጊዜ ውስጥ ጊዜ እንዲመጣለት ሲጠብቅ፣ ልክ ዮሴፍ ሲጠይቀው የተጠራቀመ ነገር እንዳወጣ የምታውቁት ሁሉን ነገር ነው የተናዘዘው። የሚተነፍስበት ያጣ እንደሆነ ታውቃላችሁ ከንግግሩ። ይሄ ሆነ ንጉሶች፣ አንተ ፈርዖን፣ አንተ ፊት እንኳን ቆሜ ማውራት አይገባም፣ ግን ስለጠየቀኝ ወንድም አላችሁ አልክ? አዎ አለን አልኩ። አንድ ወንድም ነበር ሞቷል። አንደኛው ደግሞ አባቴ ስር ነው ያለው፣ በሐዘን ነው ያለው። ነፍሱ እንኳን በሕይወት የቆየችው አንድ ተስፋው ይኸውላችሁ፣ አንድ ነገር ልንገራችሁ። ያዕቆብ እጅግ በጣም ነው ራሔልን የሚወዳት። ቢንያም ባይኖር ያዕቆብ ወዲያው ይሞታል የሚላችሁ ነፍሱ ከዛችኛዋ ሚስቱ ጋር ተሳስሯል። አንዳንድ ሰው ታውቃላችሁ፣ ልክ ባለቤት ወይ ባል ምናምን ሲሞት ወዲያው ተከታትሎ ይሞታሉ ሰዎች። አይታችሁ ታውቃላችሁ? ነፍሳቸው የተሳሰረ ነው። ሕይወታቸው ዜሮ ነው የሚሆነው ያ ሰው ሚስ ያደርጉ። እኔ ሰዎች ሲያለቅሱ ራሱ ሰምቼ አውቃለሁ። መከተል ፈልጋለሁ በቃ እኔ አልፈልግም ሲሉ ሰምቼ አውቃለሁ። ፔንፉል ነገር ነው የሚያሳልፈው። ስለዚህ ሲናገረው ጠየከኝ፣ ይህን ሁሉ ነገርኩ፣ ይህን ሁሉ አልኩክ። አባቴ አለ፣ አዎ ሸምግሏል። ነፍሱ የቆየችልን ቢንያም ስላለ ነው። አምጣው አልከኝ። ምን አደረጋቸው? ቼክ ሊያረጋቸው በሰጣቸው እህል መካከል የወርቅ መጠጫ ደብቆ የኔን ነገር ቸርነት ሳደርግላችሁ ሰርቃችሁ ኧረ ምንም የሰረቅ ነገር የለም። አውቆ ደግሞ ሆን ብሎ ያደረገው በቢንያም እንትን ውስጥ። ስለዚህ ሰርቃችኋል አለና መጀመሪያ እንደዚህ ያላቸው፣ የተገኘበት ሰው ይያዛል፣ እዚህ ከኔ ጋር ነው የሚቆየው። ከዛ ፍቱ ሲባል በኮንፊደንስ እዛው ቆመው ስላሰፈሩ እህላቸውን በኮንፊደንስ ከፈቱት። ሲከፍት የለም። እነ ይሁዳ ሲከፈት የለም፣ የሁሉም ሲከፈት የለም።
ንፍታሌም ምንም ሁሉም ሲከፈት የለም። ናሴር ከፈቱ ሁሉ። ልክ ቢንያም ጋር ሲደረስ ቁልጭ ብላ ወርቋ ቁጭ ብላለች። ይኸው ሌሎቹ ሳይደነግጡ አልደነገጡም አይደለም። ይሁዳ ግን ነፍሱ ተጨነቀ። ወንድሜን አጣው በስተቴ አባቴንም ወንድሜንም ሌላኛውንም ላጣ ነው ነፍሱን የታወቀው። አንተ ጠየከናል። እኔ እንዴት እንደሆነም አላውቅም። ማይክተተው በምን ይክተት በምን ይግባ የማውቀው ነገር የለም አለ። ጠየከኝ። አባት አላችሁ አለ፣ ወንድም አለ ይዛችሁት ነው አልከ። አባቴን በነፍሴ ተወራርጄ ነው ወንድሜን ተቀብዮ የመጣሁት። ንጉሶ የፈለከውን አድርግ፣ አባቴ ነፍሱ እንዲቆይልኝ እሱን መልሶ እኔም ባሪያ አድርግ ከፈለክ። ስለኔ ኃጢአት ራሴ ቅጣቴን ልውሰድ። እኔ እያመመኝ እየከፈልኩት ያለው ነገር አለ። ወንድሜን ተው፣ አባቴ የሚትረፍልኝ እኔ ልውሰድ የእሱን ቅጣት። ልክ ሲያየው ያኔ ተወራርዶ ይሸጥ ብሎ ገንዘብን ፎከስ አድርጎ የወንድሙን ነፍስ በገንዘብ የለወጠው ይሁዳ አይደለም ስሮ የቆመው። በክስ ውስጥ የቆየ ውስጡ ጸጸት የሞላበት ወንድሙን ቢያገኝ መካስ የሚፈልግ ይሁዳ እንደሆነ ሲያውቅ ምሬቱን እግዚአብሔር ቻሌንጅ ካደረገው ከተከሰሰበት ነገር ጋር አቁሞት፣ ዮሴፍ ፊት አቁሞት ምሬቱን በደስታን የለወጠለት እግዚአብሔር ምን አደረገው? ልክ ይሁዳ ያንን መናገር ሲጀምር ከውስጡ ለዓመታት የታመመበት ህመም እንደሆነ ሲያቅ ዮሴፍ ወዲያው ይላል እንባውን መቆጣጠር አቃተው። አስወጡልኝ አለ። ብቻውን ካለቀሰ በኋላ ጂሰስ በቃ ወንድሞቼን አገኟቸው። አሁን ነው እውነተኛ መውደድ ፊልም ማረገው። ያኔ የሚቀኑብኝ አይደለም፣ ውስጣቸው ጸጸት የሞላ አሁን ያገኙኝ ወንድሞች አሉ። ብቻውን አለቀሰ ይልና ለቅሶ ሁሉ ሐዘኑ ሁሉ ሲጮ ምን አርገውት ነው ሲባል ወንድሞቹ እንደሆነ ሲታወቅ እስከ ቤተ መንግሥት ከተማ ሁሉ የዮሴፍ ወንድሞች መጡለት ተብሎ ተወራ። ልክ ይሄን ሲሰማ ደነገጠ። ወንድሞቹን አቀፋቸው። በቃ ወንድሞቼ መጥተውልኛል ብሎ አቅፎ ሳማቸው። እግዚአብሔር ይሁዳ የተጸጸተበትን የኋላ ታሪኩን እግዚአብሔር ለክብር አድርጎን ይቀይረለት። ይሁዳ የተሳሳተውን ስተቱን ነገ ለሚመጣበት ጥፋት መለወጫ አድርጎን ይካሰለት። ይሁዳ ሳያውቅ ስተት የሚሰራ ሳያውቅ ጥፋት ውስጥ የሚገባ እርግማን ውስጥ ያለ ከይሁዳ ወገን መልካም ነገር የማትጠብቁ ብዙ ነገር ውስጥ ያለ ሙሴ እንኳን አይቶ አይሙት በሕይወት ይኑር ብሎ የሚያወራ ብዙ ነገር ውስጥ ያለፈን ያንን እንትን የተጠቃ መሃል መርጦ ግን ጌታ ኢየሱስ እንደዚህ ይላል፣ እኔ የይሁዳ አንበሳ ነኝ፣ መልካም ከማይወጣበት ውስጥ አንበሳ ሆኜ መወጣ ነኝ አለ። ከተናቀበት ውስጥ ጀግና አድርጌ ማስወጣ ነኝ አለ። ስለዚህ ይሁዳ ባመመው ህመም ስተት ሰራውበት ባለው ሰይጣን እየከሰሰው ባለበት ክብሩን ያሳየው። የሚመጣውን ድርቅ አይቶ በጥፋቱ ድርቁን ማለፊያን ያደረገለት። እስቲ አሜን በሉ። የኋላ ስተታችሁን ሰይጣን ይዞ እየከሰሳችሁ ያለው እግዚአብሔር ፊት ለፊታችሁ ላለ ለጥፋት መሻገሪያ ያደርግላችኋል፣ የክብር ያደርግላችኋል። ልክ ይሄን ሲያቅ ወንድሞቹን ከሳመ በኋላ እኔ እኮ ነኝ ተለወጥኩባችሁ አይደል? ያኔ የሸጣችሁት ችግር የለም አትጸጸቱ፣ እናንተ ለዚህ አስባችሁ ነው። እግዚአብሔር ግን ገልብጦት ለዚህ ጊዜ ያደረገው። ሂዱ አሁንም ሩጡ አለ። ሰረገላ አዝላችኋለሁ፣ ሰራዊት አዝላችኋለሁ፣ አባቴን አስመጡት አለ። እስቲ አሜን በሉ። ከተዋረደበት አገር ለክብር ከተማውን ሰብስቦ ያስመጣ ዮሴፍ ነው። እስቲ አሜን በሉ። እግዚአብሔር ውርደታችሁን በክብር ይቀይረዋል። ውርደታችሁን በክብር ይቀይረዋል። ያመመውን ነው በክብር የቀየረለት። ፊት ለፊት አጋፍጦት። እግዚአብሔር ምሕረት ለሚጠይቅ ሰው ምሕረት ይሰጣል። ሰይጣን ግን በስተት ይኮንናል። ይሄንን መንገድ ስላለፈ ስለሚያቅ ጌታ ስለሚያቅ ይሁዳ ነው ያኔም የሸጠው። ጌታ ጋር ሲመጣ ደግሞ ይሁዳ ሊሸጠው መጣ። እንደ ዮሴፍ ያየው ነው የሚመስለኝ። ቢያመውም ሽያጩ አይቶት ይሁዳ ጌታን በመሳም አሳልፈ ትሰጣለህ። ከሸጠው በኋላ ነው ይሁዳ ያስተዋለው። እስኪያደርግ ድረስ ገንዘቧን አሳይቶ ገፋፋው ሰይጣን። ይህን አድርገ ብዙ ነገር ውስጡ ከተተና ገፋፋው እንዲሸጠው አደረገ። ከሸጠው በኋላ ይኸው የሰይጣን ብያቸዋለሁ፣ ድርጊቱ አይደለም ካደረጋችሁ በኋላ ነው ኃይል የምትሰጡት። ልክ ከሸጠው በኋላ ነዘነዘው። ምን ትሰራለህ? ራስን አጥፋ። ጌታን ሸጠ፣ አንተ አሁን ትረባለህ። ጸጸቱን ገንዘቡን በመመለስ ቢሞክርም አይሆንም። ይኸው አልበላውም እኮ የሰጡትን 30 ዲናር አልበላውም። ሄዶ ወረወረላቸው፣ ግን ሊመልሰው አልቻለም። ጌታ ግን ይሁዳን እያየ ይሁዳ ሰይጣን በክፋት የሰራ መስሎታል፣ እኔ ግን በዚህ ውስጥ አንተን ለማዳን እጠቀምበታለሁ። እስቲ አሜን በሉ። ብዙ ቴዎሎጂያንስ ይከራከሩበታል። እኔ ይሁዳ ሲኦል እንደገባ አላምንም፣ የሞተው ከጌታ መሞት በፊት ስለሆነ። እስቲ አሜን በሉ።
ሁሉም የሄደው እኮ ወደ አብርሃም እቅፍ ነበር ይላል። ስለዚህ እንኳንም ቀድሞ ሰይጣን ጨረስኩት ብሎ ነው። ጌታ ግን እንኳንም ቀድሞ ይሁዳ እንዲሄድ አደረገ። ያለፋችሁበትን ስህተት የሚኮንን ሰይጣን ባለፋችሁበት ስህተት እያነሳ ሰይጣን ተበልተሃል በሉት። ተሸውዷል። አንዳንዶቻችሁ እንኳንም ገፍቷችሁ እዚያ መጣችሁ። ምክንያቱም ገፍቶ የጣላችሁ የጌታ እጅ ላይ ስለሆነ ገፍታችሁ ወደቃችሁት። እንኳን ሌላ ቦታ አልሆነ እንኳን የጌታ እጅ ላይ ሆነና ጌታ ደስ የሚለኝ ሰው የሰይጣንን መሳሪያ እንዲከፈትበት ዝም ይሏል። ተኩሶ ዊክ አርጎት። አንዳንድ ሰው አጋጥሞኝ ያውቃል። አሜን ለማለት ኢነርጂ ያጣ ሰው አጋጥሞኝ ያውቃል። በቃ ህመሙ አላስወጣ ያለው በቃ ብቻውን ሲብሰለሰል የኖረ ሰው አጋጥሞኝ ያውቃል። ለማውራት ድፍረት ያጣ ሰው አጋጥሞኝ ያውቃል። በቃ አሞት አያወራም። በቃ የኛውን ይለወጣል አምኖት ተቀብሎት የሚኖር ሰው ብዙ አጋጥሞኝ ያውቃል። አንዳንድ ነገር ደግሞ ሲበዛ ማንነት ይሆንና ተቀብላችሁ ዝም ብላችሁ ትሄዳላችሁ። በቃ የኔ ህይወት ይሄ ነው። ሳት ይብላው ሰይጣን። አሜን በሉ። ደስ የሚለኝ ሁሉን ያለውን ነገር እስኪያጠናቅቅ ዝም ይለውና እግዚአብሔር ከዛ በኋላ ከተፍ ይላል። ዌፐኑን ከጨረሰ በኋላ እሱ ብቻ አይደለም እናንተም ከጨረሳችሁ በኋላ መራመድ ይጀምራል። ሁላችሁም ጨረሳችኋል፣ እኔ ደግሞ አስነሳዋለሁ ብሎ ይራመድ። እስቲ አሜን በሉ። ትላንትና ዙም ላይ ስነግራቸው ነበር። አብዛኛው ሰው ስሙኝ በጌታ አብዛኛው ሰው የሚሸወደውን ነገር ልንገራችሁ። ለምሳሌ ወደ ጌታ ስትመጡ በጣም ቻሌንጅ በስቶባችሁ የምታውቁት ምን ወደ ጌታ ባልመጣ እኔ ብያቃለሁ። እስቲ ኧረ በኢየሱስ አንተን መከተል እንዲህ ነው እንዴ መከራ የሚጎትትብኝ ብያቃለሁ። እስቲ ብሎ ምን አብዛኛው ሰው ወደ ጌታ ሲጠጋ የጦርነት ማቴዎት ውስጥ ይከፈታል። ብዙ ነገር የነበረው ሰውዬ ብዙ ነገር መዘጋት ይጀምርበታል። ምንድነው ታርጌቱ? ወደዛች ጋር ገብተህ እንድትቀር ስለማይፈልግ። ሰሞኑን አንድ ቢሮ ሰዎች እያገኙ አንድ ልጅ መጣችና በቃ ከዚህ ህይወት እንደወጣ ጸልይልኝ አለች። ጥሩ ራሷ የምትኮንንበት ብዙ ነገር ስለነበር ማለት ነው። እና በመሃል አንድ ነገር ተናግራ ገረመኝ። አንድ ጓደኛዬ እንደዚህ ያለኝ አለች። ምን አለች ስላት ሁሉ ጊዜ ሰይጣን የሥራ ማስኬጃ ያጣም ማለት እናንተን ለማጥፋት በጀት ይመድባል፣ ለሱስ ለምናምን ይመድባል። የሥራ ማስኬጃ ሁሉ ያለ ሰይጣን ላይ ወደ ሆነ ቦታ ስትገቡ ይመድባል፣ ያደርጋል። ብዙ ነገር ውስጥ ክስ ነው የሚጠብቀው። ስሙኝ በደንብ አብዛኛው ሰው ወደ ጌታ ሲጠጋ በተለይ ደግሞ ጸሎት የጀመራችሁ ጊዜ መንፈሳችሁ በጣም አፕሊፍትድ ሆኖ ኮኔክትድ የሆናችሁ ጊዜ ተስፋ የሚያስቆርጣችሁ ነገር ከያጣጫው ይከፈታል። በፋይናንሳችሁ ይከፈታል፣ በቤት ይከፈታል፣ በልጆች ይከፈታል፣ በሜሬጅ ስራ ቦታ ሰላምተኛችሁ የነበረ ሰውዬ መገላመጥ ይጀምራል። ሰፈር ውስጥ ይሄ በግ ነው የምትሉት ውሻ እናንተ ላይ መጮህ ይጀምራል። ታክሲ ውስጥ ስትሄድ ባለ ታክሲ ጮህ፣ በሁሉ ይጮህ ምር ብሎ እንድትጠፋ ሁሉንም ያንቀሳቀስባል። ሲኦል አፉን ከፍቶ ሰዎችን ያሰማራባል። ብዙ ሰው ግን የማያውቀው ጌታን ስለተጠጋችሁ ጌታን ስላላችሁ ያንን ነገር እንድትጥሉት የተከፈተባችሁ ጦርነት አይደለም። በደንብ ስሙ። ሚስጥሩን ልንገራችሁ ትፈልጋላችሁ? ስሙ። ሰው ወደ ጌታ ሲቀርብ ከጌታ ጋር አንድ ነው የሚሆነው። የተካፈለው ስፒሪት አለ። ስለዚህ ንግግሩም ወሬውም ሁሉ ነገር ተራ ሊሆን አይችልም። ያ ሰው ስለ ነገሮች መጠየቅ ጀመረ ማለት ፕሬየሩን ጀመረ ማለት መንፈስ ዓለም የሆነ ነገር ማንቀሳቀስ ይጀምራል። ለዛ ነው ሐዋርያው ጳውሎስ ንግግራችንም ውጊያችንም እዚህ አይደለም መንፈሳዊ ዓለም ካሉ ሰራዊቶች የክፋት ሰራዊቶች ጋር ነው አለ። ስለዚህ አንድ ሰው ወደ ጌታ ፊት ቀርቦ መጠየቅ፣ ማውራት፣ መጸለይ ከጀመረ የሆነ ቀጠና ውስጥ ጦርነት ከፍቶ ድፍን ፋርስ ሜዶን የሚባለው ቦታ ላይ አንድ ሰውዬ በጸለየው ጸሎት መንፈስ ዓለም ተረብሿል። ዳንኤል በጀመረው ጸሎት ነው መንፈስ ዓለም መበጥበጥ የጀመረው። እግዚአብሔር ለጸሎታችሁ መልስ አይሰጥም እናንተን አይፈልግም ማለት አይደለም። የጸለያችሁ ሰዓት ያላወቃችሁት የእናንተ ጸሎት መንፈስ ዓለም ላይ ጦርነት ከፍቷል። ገና ስትጀምሩ ጦርነት ከፍታችኋል። ብዙ አማኝ የሚሸወደው ግን እነዛ ጦርነቶች እንደተከፈቱ ምልክት ስለሆነ ነው ሁሉንም የሚያስነሳባችሁ። ቢቀርብኝስ ብሎ ሰው ይተዋል። ዳንኤል ግን ገብርኤል ሲመጣ የጸለይክ የመጀመሪያ ጊዜ ነው መልስ የመጣው አለ። ከዛ ሲባል 21 ቀን ግን የፋርስ መንግስት ተቋቋሚ። ለምን? ዳንኤል ለሚባል ሰው መልስ ይዛ አትሄድም። ዳንኤል ምን እየተፈጠረ እንደሆነ አያውቅም። ኮንቲኒየስሊ ጸጥ ብሎ ሲጸልይ ግን 21ኛው ቀን ላይ ሚካኤል መጥቶ መንገድ ሲያስከፍትለት ሄደ። አብዛኞቻችሁ የምትሸወዱት ገና ስትጀምሩ ጦርነት ከፍታችኋል። ኦልሬዲ እማትሸሹት የጦርነት ቀጠና ውስጥ ገብታችሁ ይኸውላችሁ። ለምሳሌ ሰሞኑን ኢራን፣ እስራኤል ምናምን አሜሪካ እየተዋጉ ነው አይደለ? የአሜሪካ የጦር ቤዝ ያለበትን ሁሉ ኢራን እያፈነደች ዱባይ ላይ ትተኩሳለች፣ ኳታር ላይ ትተኩሳለች። ዝም ብላ ባለፈው ጅቡቲ ፍሩ አልኳችሁ አይደል? ጅቡቲ ላይ ተተኩሰ በየቦታው ትተኩሳለች። ስለዚህ የተባበሩት የአረብ መንግስታት አረብ ኤሚሬትስ ተነጋገሩና ለአሜሪካ ምንም ስፔስ አንሰጥም አሉ። ለምን ሲባል የጦር ስፔስ ካለ ሚሳኤሉ አይቆምም። ስለዚህ የተኩስ አቁም ስምምነት በንግግር ሳይሆን
ቦታ ባለመስጠት ነው የምናደርገው። ንግግራቸው በዚህ ኢራኖች ምን አሉ? ችግር የለም አንነካችሁም ካልተነካካችሁ በስተቀር። ከከፈቱ የማይቆም ተኩስ ነው የሚከፈተው። ሚሳኤል አያልቅባትም እንዴ ነው የምትሉት እኮ በአንዴ በሺዎች ያደርግና እስክትጨርሱ የሚያስጨርሳችኋለን ይላሉ። ወጥተው ደግሞ ክርስቲያንም እንደዛ ነው። ልክ ጸሎት ሲጀምር ከኢራን ጋር ውጊያ እንደገባ ሰው ጦርነት ከፍታቸዋል። ማፈግፈግ እያስተኮስክ መሄድ ነው። በቃ ብዙ አማኝ ህይወት ውስጥ መከራ የበዛው ተኩስ አስጀምሮ ጥሎ ወጣ። አስከፍቷል እኮ 1 2 3 ይጀመር ብሏል። እየተተኮሰ እሱ አይተኩስም፣ እየተተኮሰበት ጀምሮ ወጥቶ ስራ ቦታ ይተኮስበታል። ቤተሰብ ውስጥ ልጅ ጋር ይተኮሳል፣ ፋይናንስ ጋር ይተኮሳል፣ በሁሉ ይተኮሳል። ልብስ መተኮስ ነው የቀረው። በሁሉ ነው የተከፈተው። ስለዚህ ቢቀርብ ምን ነው ጌታን ማወቅ እንዲህ ነው እንዴ? አላወቅም። ራሴ ጀመርከው ጦርነት። ሐዋርያ ጳውሎስ ስለ ጦርነት ስለገባው ሲጨርስ ጨርሻለሁ አለ። ሁሉንም ፈጽሞ መደምሰስ እንደሚቻል የተናገረው እሱ ነው። ምን አለ? የጠላትን ፍላጻ ፈጽማችሁ ማጥፋት እንድትችሉ ሲል ፈጽሞ ዜሮ አድርገ ማጥፋት ትችላለን። ባያጠፋ ኖሮ ፈጽማችሁ ማጥፋት ብሎ አይነግራችሁም። ስለዚህ ፈጽሞ አጥፍቶ በራሱ መንገድ ስለጨረሰ ጨርሻለሁ፣ በቃ አሁን እኔ ብሄድም ብኖርም አሁን ጨርሻለሁ። ብዙዎቻችሁ ያላወቃችሁት ከፈታችሁ ግን መቀጠል አቃታችሁ። አንዳንዶቻችሁ ኒውክሌር አለቀባችሁ፣ እንደ መሳሪያው አለቀ። እግዚአብሔር ጦርነታችሁ እንድታሸንፉ ያደርጋችኋል። ቪክትሪ ይሰጣችኋል። ዛሬ ባለፈ ስህተት ሰይጣን ሊኮንናችሁ ባለው እግዚአብሔር ግን በድፍረት ያቆማችኋል፣ በኃይል ያቆማችኋል፣ በበረከት ያቆማችኋል፣ በመልስ ያቆማችኋል። እኔ እግዚአብሔር ጠርቶኝ ከሆነ እንደዚህ ብዬ ጸልያለሁ። እግዚአብሔር እንደላከኝ አምናለሁ። ይሄንን ቃል ደግሞ ወደ እናንተ እንደላከም አምናለሁ። ባለፈ ስህተትና ኩነኔ ውስጥ ታስራችሁ የተቀመጣችሁ ሁሉ መፈታት ይሆንላችሁ፣ መፈታት ይሆንላችሁ፣ መፈታት ይሆንላችሁ። አንዳንድ ሰዎች በጌታ እንደዚህ አትበሉ። እኔ ይኸውላችሁ ከጌታ ነው ብዬ እማላምነው ንግግር ብዙ የድሮ ክርስትና ውስጥ የሚወራ አላምንም ስላችሁ 100% የሚቃወመው ንግግር። እግዚአብሔር ሊያስተምረኝ ፈልጎ ይሄን በሽታ ሰጠኝ፣ እግዚአብሔር ሊያስተምረኝ ፈልጎ አጋንንታዊ ነው ይሄ። ለምን ካላችሁ እግዚአብሔር እንዴ ልጄን በራብ እየቀጣው አስተምረዋለሁ እንዴ? ልጄ እየራበው ላጠፋው ቅጣት በራብ ነው መቀጣለዋለሁ እንዴ? እናንተ ክፉዎች ሆናችሁ ሳለ ሲል የእናንተ መልካምነት እግዚአብሔር ፊት ሲታይ ክፋት ነው እና ለልጁ ክፉ የማይሆን አባት ሊያውም እግዚአብሔር ፊት ሲታይ ይሄማ ክፋት ነው ተብሎ የሚመዘን ነገር እግዚአብሔር ፊት ሲቀርቡ በበሽታ ሊያስተምር አሪው ጆኪንግ መውጫ ነው እግዚአብሔር የሚፈልግልህ። ውጣ የኔ ልጅ ነህ ውጣ። የእግዚአብሔር ዓለም እንደዛ እንደሆነ ስለሚያውቅ እኮ ነው ጌታ ኢየሱስ ሲመጣ አባቴ ሲያደርግ ያየሁትን ነው ማድረገው አለ አይደል? አባቱ የሚያደርገውን ሁሉ ምሳሌ ሲሰጣቸው ንብረት ተካፍሎ አውድሞ የመጣውንም ሰለብሬት አድርጎ ይቀበለዋል። አባቴ እንደዚህ ነው ይበለ አጥፍታ አውድመ ነው ሂድ አባት የለም ብሎ ነው እንደሚያባርሩ። እንደዛ ብሎ ነገር የለም እግዚአብሔር። ሰይጣን ነው ያለፈ ኩነኔያችሁን ይዞ በምን ድፍረት ትቆማለህ? ይሄን አድርገህ እስክታረጉ ገፋፍቶ ይቀጣችኋል። ከገባችሁ በኋላ በምን ድፍረት በምን አቅም እንዲህ ብለህ አሁን እንዲህ ብለህ ኢዮብን የመጨረሻ ድምጥማጡን የሚያጠፋው በልጆቹ በከብቱ እንዳልሆነ ያውቃል። ስለዚህ ሚስቱን አቆመና ሌላውን ሁሉ አጥፍቶ በቃ አንተ ምን ቀረ ስደብና ሙት አለ። በቃ ምን ቀረ ይሄን ሁሉ አድርጎብህ በለው በልበት ካለ መታረቂያ እንደሌለው ያውቃል፣ መመለሻ እንደሌለው ያውቃል። ስለዚህ በለው። ሰይጣን እንደዛች አይነት ነገር ማኖ ሰዎችን ያስነካና በቃ አለቀልህ። ምን እንደዚህ አድርገህ አሁን በምን ድፍረት ትቆማለህ? ይሄን ስላችሁ ግን ኃጢአት ለመስራት የእግዚአብሔር መንፈስ ድፍረት ይሆናል እያልኳችሁ አይደለም። ለኃጢአት ይቅርታ አለ ማለት ኃጢአት ውስጥ እንዳትገቡ ነው ይቅርታ የሚያደርግላችሁ። ይቅርታው ራሱ ኃጢአቱን እምቢ ብላችሁ እንድትጨክኑበት ድፍረት ይሰጣችኋል። አንዳንድ ሰው ግን ደፋር ነው የመጨረሻ የሆነ ኃጢአት ሰርቶ ቆሞ ለማውራት አይፈራም። እግዚአብሔር ጌታ ሆይ ምሕረትን ያቆመኝ ማለት ይሄ በጣም ትልቅ ማስተዋል ነው። እግዚአብሔር ያንን ሲያስብል መጽሐፍ ቅዱስ እግዚአብሔርን ይላል ለማወቅ ባልወደዱ መጠን የማይገባውን እንዲያደርጉ ለማይረባ አእምሮ አሳልፎ ሰጣቸው። የማይገባ እንደሆነ እንኳን እንዳያስተውሉ አእምሯቸው ተሰርቋል። አእምሮን ሰይጣን ይሰርቃል። ለዛ ነው ሐዋርያው ጳውሎስ እናንተ የገላትያ ሰዎች አለ ክርስቶስ በፊታችሁ እንደተሰቀለ ሆኖ ተስሎ ነበር እንዳታስተውሉ ማነው አዚም ያረጋባችሁ ይላል። እንግሊዘኛው ደስ ይላል። who bewitched you ማነው እየረገማችሁ? የእግዚአብሔርን ሀርት ቤት ስትረዱ በድካማችሁ ውስጥ የሚያቆም ጌታ ነው። እስቲ አሜን በሉ። እናንተ ደከምኩበት አቅም አጣሁበት በተለይ የእግዚአብሔር ፊት በህይወቴ ብዙዎችን ቃል አይቻታለሁ። ጌታ ኢየሱስ ፊት ብዙ ጊዜ አይቻታለሁ። በጣም ብዙ ጊዜ ከኔ ጋር አሁን በሏት ምን ያህል ፓወር እንደሚገለጥ ታዩታላችሁ። ብዙ ጊዜ እንደዚህ ብያቃለሁ። ጌታ ሆይ ደከመኝ ብያቃለሁ። ደከመኝ ብየው ዝም ብሎኝ አያውቅም። ኔቨር አቅም አጣው ብየው ዝም ብሎኝ አያውቅም ጌታ። ለምን ካላችሁ ድካም ላይ ስትሆኑ ጌታ ይዛን ጊዜ ሪስፖንድ ይሰጣል። መጽሐፍ ቅዱስም ይላል እኮ ኃይሌ
በድካም ይገለጣል። ስትደክሙ ብርቶች እንደሆናችሁ ያውቃል ጌታ። ልክ እንደ ትልልቅ የፋብሪካ ጀነሬተር መብራት ሲጠፋ ኬር የላቸውም። ጠፋ አለ ባካፕ ጀነሬተር፣ ሊያውም አብረታችሁት አይደለም ስታንድ ባይ። ልክ እንደዛ ፓወር ባካፕ የሚያደርጋችሁ እግዚአብሔር እጅ አለ። ድካማችሁ በብርታት ይለወጥ፣ አቅማችሁ በኃይል ይቀየር። እግዚአብሔር እንዲያከብዳችሁ ጸልያለሁ፣ እንዲያሳርፋችሁ ጸልያለሁ፣ ታምራት እንዲሆን ጸልያለሁ። ባረኳችሁ በኢየሱስም። እግዚአብሔር በክብር ያቆማችሁ፣ እግዚአብሔር በድል ያቆማችሁ። ዕዳችሁ ሁሉ ይሰረዝ፣ ክሳችሁ ሁሉ ይነሳ፣ በኢየሱስ ደም ይታጠብ። ቀኝ እጃችሁን አንሱና እንደዚህ በሉት፣ ጌታ ኢየሱስ ሆይ በሉት፣ ደክሞኛል፣ አንተ ጣልቃ ግባ፣ ምህረትህን አብዛልኝ በሉት፣ ምህረትህን አብዛልኝ በሉት። ጌታ ሆይ ምህረትህን አብዛልኝ በሉት፣ ምህረትህን አብዛልኝ በሉት። የጌታ ምህረት ይብዛላችሁ፣ የጌታ ምህረት ይብዛላችሁ፣ የጌታ ምህረት ይብዛላችሁ፣ ምህረት ይብዛላችሁ፣ ምህረት ይብዛላችሁ፣ ምህረት ይብዛላችሁ፣ ምህረት ይብዛላችሁ። It is done.